ሰላም ተማሪዎች እንዴት ናችሁ? ዛሬ የአፋን ኦሮሞ የሶስተኛ ክፍልን የምንማማር ይሆናል። እንደ ሁለተኛ ቋንቋ በአዲስ አበባ ከተማ ለሚማሩ ተማሪዎች አፋን ኦሮሞን እንደ ሁለተኛ ቋንቋ አድርገው ለሚማሩ ተማሪዎች የተዘጋጀ ቪዲዮ ነው። በባለፈው ምዕራፍ 1 አይተናል። አሁን ደግሞ ምዕራፍ 2ን እናያለን። ቦቆና ለማ ቁቤወን አፋን ኦሮሞ። ቦቆና ለማ ማለት ያው ከዚህ በፊት እንደነገርኳችሁ ምዕራፍ 2 ማለት ነው። ቁቤወን አፋን ኦሮሞ የአፋን ኦሮሞ ፊደላቶች። ቁቤወን አፋን ኦሮሞ። ቁቤወን ማለት ፊደላቶች ማለት ነው። ቁቤወን አፋን ኦሮሞ የአፋን ኦሮሞ ፊደላቶች። በረኖ ቶኮ ትምህርት 1 ደጌፈቹ ፊ ዱበቹ። ደጌፈቹ ፊ ዱበቹ ማለት ማዳመጥና መናገር ማለት ነው። ማዳመጥና መናገር እዚች ጋር የተዘረዘሩ ከኤ እስከ ዜድ ያሉና እዚህ ከታች ላይ ደግሞ ጥምር ፊደላቶችን እናያለን። እነዚህ ሁሉም ፊደላቶች በአፋን ኦሮሞ ቋንቋ ውስጥ የሚገኙ ፊደላቶች ናቸው። ወደ 33 የሚደርሱ ፊደላቶች ናቸው። ከኤ እስከ ዜድ ድረስ ያሉት ፊደላቶች ቁቤ ቄንጤ ይባላሉ። ቁቤ ቄንጤ። እነዚህ ደግሞ ጥምር ፊደላቶች ቁቤ ጭምዲ ወይንም ደግሞ ቁቤ ደቻ። ጥምር ፊደላቶች የሚል ትርጉም ይኖራል በአማርኛ። በዚህ ክፍል እነዚህን የአፋን ኦሮሞ ፊደላቶችን አብረን የምናይ ይሆናል። እስቲ እኔ እላለው እናንተም ተማሪዎች አብራችሁኝ የምትሉ ይሆናል። አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ። እነዚህ ፊደላቶች ከኤ እስከ ዜድ ያሉት ፊደላቶች ቁቤ ቄንጤ ይባላሉ። ቁቤወን ቄንጤ ይባላሉ። ሌላኛው ደግሞ እዚህ ከታች ላይ የምናያቸው ጥምር ፊደላቶች አሉ። የእነሱንም ድምፅ አብረን እስቲ እንበል። ቻ ጣ ኛ ጳ ሻ ጻ ዣ። እነዚህ ጥምር ፊደላቶች ቁቤ ደቻ ወይንም ቁቤ ጭምዲ ይባላሉ። ቁቤ ጭምዲ ጥምር ፊደላቶች ማለት ነው። ይሄንን ካየን እነዚህ የኦሮምኛ ፊደላቶች በአማርኛ ሊኖራቸው የሚችለውን ድምፅ ስንለይ እዚች ጋር የአፋን ኦሮሞ ፊደላቶችን እና የአማርኛ ፊደላቶችን ምን አይነት ድምፅ እንደሚኖራቸው እዚች ጋር አስቀምጬላችኋለሁ። እነሱን ቪዲዮን ፓውዝ በማድረግ ወይንም ደግሞ
ቪዲዮን ፓውዝ አድርጋችሁ እዚህ ጋር ስክሪንሻት አንስታችሁ ፊደላቶቹን መለማመድ ትችላላችሁ። ለምሳሌ አ ከአማርኛዋ አ ጋር ትመሳሰላለች። ባ የምትለውም ደግሞ ከአማርኛዋ ባ ጋር ትመሳሰላለች። እነዚህ ከኤ እስከ ዜድ ያሉት ፊደላቶች ቁቤ ወን ቄንጤ ወይንም ቁቤ ቄንጤ። ቁቤ ወን የሚሆነው ለበብዙ ሲሆን ነው። ቁቤ ወን ቄንጤ ይባላሉ። እና ሌላኛው ደግሞ ቁቤ ወን ደቻ ወይንም ጭምዲ የሚባሉት ጥምር ፊደላቶች ቁቤ ወን ደቻ ወይንም ጭምዲ የሚባሉት እነዚህንም ደግሞ የኦሮምኛ ፊደላቶች በአማርኛ ሊኖራቸው የሚችለው ድምጽን እዚች ጋር ከጎን ላይ አስቀምጬላችኋለሁ። እዚህኛው ጣ የሚለው ቃል በአማርኛ ጣ የሚል ፊደል ስለሌለ ነው የዘለልኩት። እነሱንም ጣ ብላችሁ መለማመድ ትችላላችሁ። ለምሳሌ ሌላኞቹን ብናይ ቻ የሚለው ቻ የአማርኛውን ፊደል ድምጽ ይኖራታል። ኛ ጳ ሻ ጻ ዣ እነዚህን የአማርኛ ድምጾች ይኖራቸዋል ማለት ነው። ዛሬ ተማሪዎች ይህንን ካየን በሚቀጥለው ክላስ ደግሞ ቁቤወን ጉጉርዳ አፋን ኦሮሞ ዱቢሱ ካፒታል ሌተሮችን በአፋን ኦሮሞ ያሉትን ካፒታል ሌተሮችን እናነባለን ማለት ነው። ለዛሬው በዚህ አበቃን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቪዲዮ ላይ ሚሻሻል ነገርም ካለ ኮሜንት ላይ ማሳወቅ ትችላላችሁ። አመሰግናለሁ።